ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ትግራይ ክልል ወጣቶችን በግዳጅ ወደ ውትድርና የማሰማራትና ሀሳብን የመግለጽ መብትን የመገደብ ተግባራት ከህገ መንግስቱና ከዓለም አቀፍ ህግ ጋር ስለሚጣረሱ በአፋጣኝ ሊቆሙ እንደሚገባ አሳሰበ። ኮሚሽኑ ባደረገው ክትትል የክልሉ ጊዜያዊ ምክር ቤት የትግራይ ህዝብን ህልውና ለመጠበቅ በሚል ሰኔ 17 ቀን 2018 ዓ.ም በግዳጅ ውትድርና ሰነድ አውጥቶ ስራ ላይ ማዋሉን አረጋግጧል። ለግዳጅ ውትድርና ጥሪውን የማይቀበል ሰው እስከ 50 ሺህ ብር ቅጣት፣ የክልሉን ውሳኔ የሚተቹና የሚቃወሙ ደግሞ እስከ 25 ዓመት ጽኑ እስራት እና የንብረት መወረስ ይፈረድባቸዋል። ይህን ተከትሎም የጸጥታ አካላት ያለ ፍርድ ቤት ትዕዛዝ በማንኛውም ጊዜና ቦታ ሰዎችን የመያዝና የመፈተሽ ስልጣን ተሰጥቷቸዋል ማለቱን ሀራምቤ ሬዲዮ ከመግለጫው ተመልክቷል። በአብያተ ክርስቲያናት፣ በገበያና ቤት ለቤት አሰሳ እድሜያቸው ከ18 ዓመት በታች የሆኑ ህጻናት፣ ተፈናቃዮችና የአእምሮ ህሙማን በግዳጅ እየታፈሱ መሆኑ ተረጋግጧል። ይህም እንደ ጦር ወንጀል ሊቆጠር የሚችል የጉልበት ብዝበዛ ነው። በክልሉ አዋሳኝ አካባቢዎች ራያና አፋርን ጨምሮ በታጠቁ ኃይሎች መካከል በተነሱ ግጭቶች የሰው ህይወት የጠፋ ሲሆን በርካታ ዜጎች ያለ ምግብና መጠለያ ተፈናቅለዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ይህ ተግባር የፕሪቶሪያን የሰላም ስምምነት የሚጥስና አንጻራዊ ሰላሙን ወደ ኋላ የሚመልስ በመሆኑ የግዳጅ ውትድርና ሰነዱ ተፈጻሚነት በአስቸኳይ እንዲቆም እና የፖለቲካ ልዩነቶች በሰላማዊ ውይይት ብቻ እንዲፈቱ በጥብቅ አሳስቧል። በኢትዮጵያና በኬንያ ድንበር አካባቢ ለሚኖሩ ዜጎች አዲስ የጠረፍ ንግድ መመሪያ ይፋ ሆነ። በመደበኛ ንግድ ያልተሰማሩ በድንበር አካባቢ በቋሚነት የሚኖሩና በማህበረሰቡ የተመረጡ ኢትዮጵያውያን በንግዱ መሰማራት ይችላሉ። ምርጫው ለሴቶችና ለተጋላጭ ወገኖች ቅድሚያ ይሰጣል። ነጋዴዎች በተፈቀዱ የድንበር በሮች ብቻ መገበያየት የሚችሉ ሲሆን በወር እስከ 4 ጊዜ ነጋዴዎች በተፈቀዱ የድንበር በሮች ብቻ መገበያየት የሚችሉ ሲሆን በወር እስከ 4 ጊዜ ጉዞ ማድረግ ይፈቀድላቸዋል። ሆኖም የወር የንግድ ልውውጣቸው መጠን ከ1000 የአሜሪካ ዶላር ወይም ተመጣጣኝ ብር ሺሊንግ መብለጥ የለበትም ተብሏል። ንግዱ በተመረጡ ምርቶች ላይ ብቻ የተገደበ ሲሆን ነጋዴዎች በጉምሩክ ዴክላራሲዮን ሞልተው ታክስ እና የአገልግሎት ክፍያ የመክፈል ግዴታ አለባቸው። የውጭ ምርቶች ዋጋ በሚኒስቴሩ ወቅታዊ ዝርዝር፣ የገቢ ምርቶች ደግሞ በጉምሩክ ሕግ ይወሰናል ተብሏል። መመሪያው የንግድ ፍቃድን ለሌላ ሰው ማስተላለፍም ወይም በውሰት መስጠትን በጥብቅ ይከለክላል። በደላሎች አማካኝነት የሲሚንቶ ዋጋ በእጥፍ መጨመሩ ህብረተሰቡን እያማረረ ነው ተባለ። በአማራ ክልል ሰሜን ሸዋ ዞን የሚገኘውና በጠቅላይ ሚኒስትሩ ተመርቆ ስራ ከጀመረ ዓመታትን ያስቆጠረው የመንግስትና የግል ሽርክና የሆነው ግዙፉ የልሚ ናሽናል ሲሚንቶ ከቅርብ ጊዜ ወዲህ በደላሎች እየተፈተነ ይገኛል። ከወራት በፊት ከ1200 እስከ 1500 ብር ይሸጥ የነበረው ይህ ሲሚንቶ አሁን ላይ ዋጋው በእጥፍ ጨምሮ ደብረ ብርሃን ከተማ ላይ እስከ 2500 ብር እየተሸጠ ይገኛል። የሲሚንቶ አስመጪዎችና ነጋዴዎች አሁን ከፋብሪካው ሲሚንቶ ለማግኘት አስቸጋሪ መሆኑንና በደላላ መሆኑን ገልጸዋል። ለሚ ናሽናል ሲሚንቶ ፋብሪካ ስራ ከጀመረ ጀምሮ የሀገሪቱን የሲሚንቶ እጥረት በመቅረፍና ገበያውን በማረጋጋት ረገድ አስተዋጽኦ የጎላ ቢሆንም አሁን በደላሎች እየተፈተነ ነው። ቀደም ሲል በዳንጎቴና በሌሎች ፋብሪካዎች ላይ ተጣብቀው የገበያ ቁማር ሲጫወቱ የነበሩ ግዙፍ ደላላዎች አሁን ደግሞ የእነዚህን አዲስ ፋብሪካዎች የአቅርቦትና የግብይት ስነስርዓት አዛብተውታል። በዚህ ምክንያት ከአሁን ቀደም አንድ ኩንታል 1200 ብር ይሸጥ የነበረው ሲሚንቶ በአሁኑ ወቅት የፋብሪካው መገኛ የሆነችው ደብረ ብርሃን ከተማን ጨምሮ በየአካባቢው በእጥፍ ጨምሮ ከ2400 ብር በላይ እየተሸጠ ይገኛል። ይህ ድርጊት በግንባታው ዘርፍና በሕዝቡ ላይ ከፍተኛ በደል እየፈጸመ በመሆኑ መንግስት በእነዚህ ስግብግብ ደላሎች ላይ አስቸኳይ ሕጋዊ እርምጃ እንዲወስድ ህብረተሰቡ ድምፁን እያሰማ ነው። 2 የትራንስፖርት አገልግሎት የሚሰጡ ባሶች በትግራይ ታገዱ። ጊዮን ባስና ሀበሻ ባስ በህዝብ ትራንስፖርት ዘርፍ በመቀለ ከተማ ቅርንጫፍ ጽሕፈት ቤት ከፍተው ሰራተኞች መድበው በህዝብ የመንገድ ማመላለሻ አገልግሎት ትራንስፖርት እየሰጡ መሆኑ ይታወቃል። የትግራይ ትራንስፖርት ቢሮ ትናንት
ሰኔ 26 2018 በጻፈው ደብዳቤ ጊዮን ባስና ሀበሻ ባስ ላይ አደረግኩት ባለው ክትትል ለረጅም ጊዜ አገልግሎት የሚሰጡ ተሽከርካሪዎች መቆማቸውን አረጋግጫለሁ። በድርጅታችሁ ስም የተቀጠሩ ሰራተኞች ለሌላ ድርጅት የድለላ ስራ እየሰሩ በመገኘታቸው በስማችሁ የተከፈተው ጽሕፈት ቤት ከዛሬ ሰኔ 27 2018 ዓ.ም ጀምሮ እንዲዘጉ የእግድ ደብዳቤ መጻፉን አዩዘ ሀበሻ በገጹ አስነብቧል።